ለቤተሰብ ብላችሁ የምትደክሙ በሰው ሀገር ብቻችሁን የምትታገሉ እንባችሁን ደብቃችሁ ፈገግ የምትሉ የእናት ሀገሬ ልጆች እንዴት ናችሁ? ምናልባት አሁን ከኢትዮጵያ ርቃችሁ ትኖሩ ይሆናል። የተሻለ ህይወት ለመፈለግ ሄዳችሁም ይሆናል። ይህ ትክክል ሀሳብ ነው። ምክንያቱም ሰው ህልሙን ለማሳካት ሰው ህልሙን ለመኖር መሞከር አለበት። ነገር ግን የትም ብትሄዱ የትም መነሻችሁ ዙሪያ መግቢያ ቤታችሁ ውብ የሆነችው ሀገራችን ኢትዮጵያ ናት። ይህንን እንዳትረሱ። ያው እኔም እንደናንተ ህልሜን ለማሳካት ወደ ዱባይ በዚህ ለጋ እድሜዬ ሂጄ ተመልሻለሁ። እዛም ሂጄ ተለውጬ የምመጣ መስሎኝ ነበር። ነገር ግን እንዳሰብኩት አልሆነልኝም። ዛሬ ያለሁት በውብ ሀገሬ ኢትዮጵያ ላይ ተመልሼ እየኖርኩኝ ነው። እዚህም በጣም የሚያስገርም ህይወት መኖር ችያለሁኝ። የሰው ሀገር ምንጊዜም ቢሆን የሰው ነው። ይሄንን መርሳት የለብንም። ሀገራችን ኢትዮጵያ ላይ ብዙ ሰርተን የምንተዳደርባቸው ነገሮች አሉ። ያው ሰርተን የምንተዳደርበት ነገር በአንድ ቀን ሰርተን ከእጅ ወዳፍ የምንለው ነገር ሊሆን ይችላል። ነገር ግን ሀገራችን ኢትዮጵያ ላይ የእናታችንን ፍቅር፣ የአባታችንን ፍቅር፣ የልጆቻችንን ፍቅር፣ የእህቶቻችንን የወንድሞቻችንን ፍቅር አግኝተን ብንኖር ይሻላል። እዛ ሰው ሀገር ላይ ምንም ብንፈልግ ምንም ወጠን እንደ ልባችን የምናገኝበት ሀገር አይደለም። ሀገራችን ኢትዮጵያ ላይ ግን እንደፈለግን ወጠን እንደፈለግን የምንገባበት የሰላም ሀገር ነበረች። ዛሬ ግን ሰው መተሳሰብ የለም፣ መዋደድ የለም፣ መፋቀር የለም። ሀገራችን በጣም ተበጥብጣለች። ወጣቱም በትንሽ ገንዘብ መኖር እየቻለ አይደለም። ያው እኔንም ሰብስክራይብ ስታደርጉኝ እኔን የሚጠቅመኝ ከሆነ ሰብስክራይብ አድርጉኝ። ምክንያቱም እኔ የእናንተ ወንድም ነኝ፣ እኔ የእናንተ ልጅ ነኝ። ያው ሀገራችን ኢትዮጵያን ሀብቶች አሏት። በተፈጥሮ የምናገኘው ሀብቷ ነው። ያው ያንን ሀብቷም የተወሰኑትን አካባቢ ጋር የሚገኙትን ትንሽ የእጽዋት አይነቶችን አሳያችኋለሁኝ። እነሱን አይታችሁም ወደ ውብ ሀገራችሁ ኢትዮጵያን እንድታስታውሱ አረጋችኋለሁ። ዛሬ ሀገራችንን ኢትዮጵያ መርሳት እንደሌለብን ላስታውሳችሁ ነው የመጣሁትኝ። አብራችሁ ይቆዩና የተለያዩ እጽዋቶችን የተለያዩ ኢትዮጵያ ላይ የሚገኙ የተፈጥሮ ሀብቶችን ማሳያችሁ ይሆናል። ያው በመጀመሪያ ያው እዚህ ላይ እንደምታዩት አንድ ትልቅ ዛፍ ማንጎ አለ። እዚህ ዛፍ ላይ ተሰቅዬ አንድ የሚበላ ፍሬ አሳያችኋለሁ። አውርጄ እስኪ አብራችሁ ይኑና ተሰቅለና አንድ የሚበላ ፍሬ እናውርድ። ያው ዛሬ እንደምታውቁት ወራቱ የማንጎ ማለቂያው ጊዜ ነው። ነገር ግን ቢሆንም ለእናንተ ማሳያ የሚሆን አንድ ፍሬ አላጣም። ያው እንግዲህ እንደምታዩት ቤተሰቦቼ እዚህ ማንጎ ላይ ተሰቅዬ አንድ ትንሽ ፍሬ ይዤላችሁ መጥቻለሁኝ። ያው ይህ ፍሬ ማንጎ በመባል ይታወቃል። ያው እኛም እናውቀዋለን። በጣም የሚገርም ማንጎ ነው። ሀገራችን ኢትዮጵያ ላይ እንደዚህ አይነት ብዙ የተለያዩ ፍሬዎች አሉ። እዚሁ ሀገራችን ላይ አምርተን እዚሁ ሀገራችን ላይ አሳድገን አብቅለን መጠቀም የምንችልባቸው ብዙ ሀብቶች አሏት። ይቺ ውብ ሀገራችን ኢትዮጵያ በጣም ለኛ መተዳደሪያ የሚሆን ለኛ መኖሪያ የሚሆን ብዙ እጽዋቶችን ሰጣናለች። ነገር ግን እኛ በመቸኮል ሰው ሀገር ሄደን በጣም እየተሰቃየን ነው። ነገር ግን ቢሆንም ዛሬም ጊዜ አለ፣ ዛሬም ቀን አለ። ሀገራችን ኢትዮጵያ ላይ መጠን መለወጥ እንችላለን። ያው እንደምታዩት ይህ ማንጎ በጣም ጣፋጭ በጣም ግሩም የሆነ ነው። ልክ እንደዚህ አይነት ማንጎ ከሀገራችን ኢትዮጵያ ላይ ብቻ ነው የሚበቅለው። ሌላ ሀገር ላይ ያው እንደምታውቁት ውጭ ሀገር ላይ ብዙም አያውቋቸውም። ቢኖሩም ልክ እንደዚህ እንደ ሀገራችን አይጣፍጡም። ምክንያቱም እዚህ ያለው ማንጎ
የሀገራችንን ውሃ የሀገራችንን አፈር ብዙ ነገሮችን በስሩ አቅፎ ያደገ ነውና እኛም እየተንጠላጠልን የልጅነታችንን ጊዜ ያሳለፍንበት ማንጎ ነው። ይህ ደግሞ በሁላችንም ቤት ውስጥ ይገኛል። ሀገራችን ኢትዮጵያ ላይ በእያንዳንዱ ሰው ቤት ላይ ይህ የፍሬ አይነት አለ። ይህንንም ፍሬ ሰው በመትከል ለልጆቻቸው ምግብ፣ ለልጆቻቸው መንጠልጠያ፣ ለልጆቻቸው መጫወቻ በጣም መደሰቻ የሆነ ዛፍ ነው። ሌላም እንደዚሁ የተለያዩ ዛፎች አሉ። እነሱንም የማሳያችሁ ይሆናል። አብራችሁ ይቆዩ። ያው እንግዲህ እዚህ ጋር እንደምታያቸው ሽመሎች አሉ። እነዚህንም ሽመሎች የምንገለገልባቸው ለተለያዩ ነገሮች ነው። በቤታችን ለሚገኝ ነገር እንገለግልባቸዋለን። ለምሳሌ ሞግድ መስሪያ ሊሆን ይችላል፣ ጥራር መስሪያ ሊሆን ይችላል፣ ቅርጫት መስሪያ ሊሆን ይችላል። እንዲሁም ለተለያዩ ቁሳቁሶች ነገር እናውላቸዋለን። ገበያም ጋር ወጥተን ሽጠን የዕለት ጉርሻችንን በዚህ ማግኘት እንችላለን። ነገር ግን ይህንን ሽመል ለዕለት ጉርሻችን ለማድረስ በጣም ትዕግስት ያስፈልገናል። እነዚህን ሽመሎች አሳድገን ሀገራችን ኢትዮጵያ ላይ የገበያ ማዕከል ላይ በማውጣት የምንገለገልባቸው እንዲሆኑልን እነዚህን ተንከባክበን ማሳደግ አለብን። እነዚህንም የምንከባከባቸው እኛ ራሳችን ነን። ያው እንግዲህ የዚህ ባለሀብት የሆነው አባታችን አንድ ቀን እነዚህን እንዲያርጉ ከስራቸው አፈርም ይሆናል ማዳበሪያም ይሆናል የተለያዩ ነገሮችን ከስራቸው ሊያረግባቸው ይችላል። የዛ ጊዜ እሱን ጠይቄ እኔም መጥቼ ማግዘው ይሆናል ኢንሻአላህ። ሌላ ደግሞ ማሳያችሁ ዘይቱና የሚባል ይሆናል። የዘይቱናን ፍራፍሬ ብዙዎቻችን እናውቀዋለን። ያው እንግዲህ ሰው ሀገር ላይ ስላላችሁ ይህንን ለማየት እድሉን አላገኛችሁ ይሆናል። ያንንም ደግሞ እኔ ማሳያችሁ ይሆናል። ዘይቱና ፍሬ ማሳያችሁ ይሆናል። እንዲሁም ሌላ የተለያዩ እጽዋቶች ማየት የምትፈልጉ ከሆነ ማየት የምትፈልጉት ሰፈር ማየት የምትፈልጉት አካባቢ ካለ ኮመንት ሴክሽን ላይ አስቀምጡልኝና እዛ ጋር ሂጄ ቪዲዮ ምሰራላችሁ ይሆናል። ያው እንግዲህ እዚህ ጋር እንደምታዩት ዘይቱና አለ። ዘይቱና ማለት ይሄ ነው። አሁን ወቅቱ አይደለም፣ ፍሬ አልያዘም። ፍሬውንም ቆርጬ ላሳያችሁ አልችልም፣ ምክንያቱም አሁን የሚያብብበት ወቅት አይደለም፣ ገና መጀመር ላይ ነው። ይህ ዘይቱናም ፍሬዎችን በመያዝ የሚበሉ ገበያ ላይ ወጥተው የሚሸጡ ለእኛ ከእጅ ወደ አፋችን የምናደርገው ጉርሻ ያመቻችልናል። ሀገራችን ኢትዮጵያ በብዙ ተአምራት ያላቸው እጽዋቶች የተከበበች ናት። እነዚህ እጽዋቶችም ለኛ መገልገያ ያሉ ናቸው። እነዚህን እጽዋቶችንም እኛ በስነ ስርዓት እንደ እንቁ እንደ ሀብት አድርገን መንከባከብ አለብን። ሌላ ማሳያችሁ ደግሞ ባህር ዛፍ የሚባል ይሆናል። ባህር ዛፍን ደግሞ ማሳያችሁ ይሆናል። ሌላ ማሳያችሁ አልኳችሁ ደግሞ ይህ የምታዩት አረንጓዴ ቅጠል ሳር በመባል ይታወቃል። ይህንንም ሳር ቤተሰቦቻችን ለከብት ማድለቢያ፣ ለበሬዎች ማድለቢያ፣ ለእንስሳቶች ማድለቢያ ይጠቀሙታል እና ገጠር ጋር ያሉ እናት አባቶቻችን በዚህ ሳር የጎጆ ቤት መኖሪያቸውን ይሰሩበታል። ለተለያዩ ነገሮችም የሚሉ ይሆናል። ይህ ታጭዶ በስነ ስርዓት ተቀምጦ ገበያ ላይ ይውላል። ለመሸጥ የሚያበቃ ሀብት ነው። ይህንን ስታዩት ትንሽ ነገር ሊመስላችሁ ይችላል። ነገር ግን ሰው በዚህ መተዳደር ይችላል። እኛ ያው ያገነዛዘብ እጦት ነው እንጂ በትንሽ ነገር ሀገራችን ኢትዮጵያ ላይ የእናት ፍቅራችንን፣ የአባት ፍቅራችንን፣ የልጆቻችን ፍቅር፣ የእህቶቻችን የወንድሞቻችንን ፍቅር አግኝተን እንኖርበታለን። እና ዛሬ ምን ላስተምራችሁ ፈልጌ ነው፣ ኢትዮጵያ ልዩ ዋጋ አሏት። ኢትዮጵያ በታሪክ የበለጸገች ሀገር ናት። ብዙ ትውልድ ያለፈባት ብዙ ታሪክ የተጻፈባት ሀገር ነች። አባቶቻችን ጥንካሬ፣ የእናቶቻችን ትጋት፣ የህዝባችን እንግዳ አቀባበል እነዚህ የማንነታችን አካል ናቸው። አንድ ሰው ሀገሩን የሚወደው ምክንያቱም ሁሉም ነገር ስለሆነለት አይደለም፣ ስለሚያስታውሳቸው ታሪክ እና ስለሚያስታውሳቸው ማንነት ነው። ውጭ ሀገር ያላችሁ ኢትዮጵያውያን ወንድሞቼ እህቶቼ ውጭ ሀገር ስትኖሩ አዲስ ባህል ትማራላችሁ፣ አዲስ ነገር ታገኛላችሁ። ነገር ግን የትም ብትኖሩ ልጃችሁን የመጡበትን ሀገር እንዲያውቁ አድርጉ። ቋንቋችንን፣ ባህላችንን፣ ታሪካችንን አስተምሩ። ምክንያቱም ማንነት በገንዘብ የሚገኝ ነገር አይደለም። ኢትዮጵያን የምናሳድጋት እኛ ራሳችን ነን። ሀገር የምትለወጠው በንግግር ብቻ አይደለም፣ በስራ፣ በእውቀት፣ በመልካም ልብነት ነው። ውጭ ሀገር ያላችሁ ሰዎች
እውቀት፣ ልምድ ለሀገራችሁ ጥቅም ማዋል ትችላላችሁ። እኛ ሌሎችን ሀገሮችን ማክበር አለብን። እንዲሁም የራሳችንን ሀገር ዋጋ ማወቅ አለብን። ውጭ ሀገር ያላችሁ እህቶቼ፣ ወንድሞቼ ኢትዮጵያ ማለት ካርታ ላይ ያለች ቦታ ብቻ አይደለችም። የትም ብትሄዱ ሀገራችን ኢትዮጵያ ዙራ መግቢያ ቤታችን ናት። የኛ ትውስታ፣ የኛ ማንነት፣ የኛ ቤት ናት። ኢትዮጵያንም የምናሳድጋት እኛ ራሳችን ነን። ያው እንግዲህ ሁሉን ነገር እንዳያችሁት ነው እና ደግሞ ውጭ ሀገር ያላችሁ በርትታችሁ የምትሰሩ ወንድሞቼ እህቶቼ ዛሬ ለእናንተ አንድ ነስ ያለች ግጥም ወኔ የምትሆናችሁና እናንተ ሀገራችሁን የምታስታውሱበት ትንሽዬ ግጥም ይዤላችሁ መጥቻለሁ። ለቤተሰብ ብላችሁ የምትደክሙ በሰው ሀገር ብቻችሁን የምትታገሉ እንባችሁን ደብቃችሁ ፈገግ የምትሉ የእናት ሀገሬ ልጆች እንዴት ናችሁ?